سلام تعنا هبل كميت صنعوا كبرات تملكتنا لما عندي زبلكو حدشتي حبريتات هيزلكم مسألة خو كساب مودعتا مسايسن أبني لما عندي حبريتنا دما بزعبا جنرال مقوي أب مكلاكا مينستر تباهيز نبرا حبريتا سمعنا يرنعنا بزعبو دما هزي دما وص زل حبريتا دما كم أخل عدي بزعبا زناقر زقبرو وبطعمي كم زناردون كم تناسحن يوز حبر زلو بمغصال دما أبز حز ساعتنا يفانو أمرار حادما جنرال مقوي حقيزو ومديو بقلتسي تزاري وملو بمغصال دما هايلد ديبيت حزو وص حبريت الله مقبي هاي لون دبي كوينو إمبورت إكسبورت يسرح نيرو أب حرشان يرو بيزنس يسرح نيرو أما 8 مليونات زشكر زنشراشر زنبري حاو نقاش كعاي قلنا نقاش جنزب ندهاو انت يكونس بعلو رؤسو وانتا نفلت رؤسو سلزغانة نقادي ينيرو أو تيمو طرطها بقول عنتو أو تيمو تدفي مسوسة بيزنس ناي بعلو تغيلو دبي يبيروني أو دبي فوق صريح يبل هاي دي مصرح نيرو ينقد ندينير خمزي يولو نحنا دينا مو بزي ورق شيء يحز غزي وان دينا ما عندي تغزي قدم خوينات مجمارو تغزا بي ناي دبي اوكي دحر كعانا قال سم ساعته تاريفن زنبرا ገንዘብ ዝኸፈለሉ ነጋሽ انا بعلي صاريه كمزي غير كاري خان مغبي هايل موشم ختصلم حزب تግራይ ጢጥን ፊጥን ጠፊኡወስ ማንም ደንቆሮ ጽሒፉ ብዝሃዎ ናይ ጌታቸውን ናይ ካልኦትን ናይ በዓል ጻድቃንን ጽሑፍ ይዚ ትለጥፎሞ ዘለው كمزي غير كان مغبي هايل ካብ ህዝቡ ትንጽሎ ይትኽእል ሞር ህዝቡን ክፈትዎ ትገብረት ሓቂ ስኢልና ግዜ ሲኢልና ዓቢጥና ዝነበራ ንኽነውፀ ትገብሩ ኣለኹም በር مغبي هايل ማለት እዚ ጀነራል مغبي ኢትዮጵያ ብምንታይ ኣትፈልጦ አንብቦ እዚ ኢትዮጵያ ንጀነራል مغبي ትፈልጦ በዚ ተንብቦ ትኽእል ኢኹም ብርጋዴር ጀነራል በወቅቱ ኮሎኔል مغبي هايل ይላል ኢትዮጵያ ብምንታይ ከም ትፈልጦ ንኢትዮጵያውያን ንንገሮም 21ኛ ክፍለ ጦር በመምራት በዘመቻ ፀሐይ ግባት ገምሃሎ ገዛ ተጋሩ ሰንበል የነበረውን የጠላት ኃይል በመደምሰስ እስከ ሸላሎ እያሳደዱ የደመሰሱ መጋቢት 21 91 ዓመተ ምህረት በዓድ ሐኪም ባድመ መልሶ ለመያዝ ባደረገው ውጊያ ክፍለ ጦራቸው በመምራት ከፍተኛ ፍልሚያ ያካሂዱ በመጨረሻ ማጥቃት ጋራ ሸላሎ የነበረውን የጠላት ኃይል የደመሰሱ በጾሮና ግንባር በዓድ ወሰን የነበረውን የጠላት ኃይል በመደምሰስ ማይ ዓይኒ ስር ምናልባት ሸፊን ዋስለ ዘሎ እዚያ መኸልዕለልኩም ከተንብብዋ ማይ ዓይኒ ስር የደረሰውን ጀግና መሪ ናቸው የደረሱ ጀግና መሪ ናቸው ይብል ኢትዮጵያ ንጀነራል مغبي በዚህ አትፈልጦ ከመይ ከም ዝነበረ በደንብ ገይረ خبرሃልኩም ይዚ ንኢትዮጵያውያን በደንብ ብዝርድኦ በመሓርኛውን ክንምለሶ እንዲና تعسى حيال نسخة إخانا بحال مكلاكيا منستر نتو 4 كيلو تقلاي منستر بيرو ناب دهنነት ቢሮ ንጌታቸው እንተይ ቀሬት አሳሲሮም ቦሎ ንዙይ ኩላይ እንታይ ዝብሃል ዘሎ ናይ ጀነራል مغبي መንዩ ንምንታይ ተናሲሑ አብይ አህመድ ትሉ ዘለኹም ምባልኩም ይቀርን ብኡኹን ጅምረልኩም ኢና ናብ ናይ ጌታቸው ክንከይድና ብጣዕሚ አገዳስ ዝኾነ ሓበሬታ እዩ ዘለና ያው ሓሚሙ ከም ዘሎ ትፈልጡ ኢኹም ናውኹን ሓልፊና ግን ናይ ጀነራል مغبي ሄዚ ሁሉ ዝቀባበለሉ ዘሎ ሁሉ ዝራረበሉ ዘሎ ንምንታይ እዩ ከምዚ ኢሉ ተዛሪቡ ንምንታይ እዩ ፌደራል መንግስቲ ሙዓመ መከላከያ ሚኒስተር ኣብ ዌብሳይቱ ገይሩ ንሓደ ጀነራል ንስዩ ሙሉእ ኣምሓራ ኣዚዙ እዚ ዝኣክል ዘጥቅዕኒ ዘሎ ኢሉ ተዛሪቡ ንሄልካ ዘይተገረመ ዘይተስደመመ የለን ካብቲ ተጸበይዎ ንላዕልን ዓብይ አሕመድ ሰብ ኩሉ ሲሕቅዎም ከም ዘሎ ካብ ተጸበይዎ ፈታውም ይኹን ጸላእም ይኹን ኩሉ ሰብ ንምንታይ ዝብል ሕቶ ጥራሕ እዩ ንምንታይ ዋላ እንተገበሮ ጀነራል مغبي ዋላ እናኣዘዞም እናሰልጠኖም እንተገበሮውን ኣብ ዓደም ሓራ ኸይዱ ከሰልጥነሉ ዝኽእል ካልፈሉ ዝኽእል ምንም ቦታም ይኹን ኣካይዳም ይኹን ዘየለ
ምንም ተጨባጢ ተተሓዘዘ የለ ንምንታይ እዩ ከምዚ ኢሎም ተዛሪቦም ትግራይ ተኸቢባ እያ ዘላ ናብ ኣምሓራ ክልል ክትኣትወሉ ትኽእል ምንም ነገር የለን ምዕራብ ትግራይ ብመከላከያ ተታሒዙ እዩ ጸለምቲ ብመከላከያ ናይ ኢትዮጵያ መከላከያ ሰራዊት ባዕልቶም ብጀነራል ምግበይ የሰልጥነለ ዝብሉ ዘለው እዮም ሒዞምዎ ዘለው ደቡብ ትግራይ ብመከላከያ ተታሓዘ እዩ ስለዚ ንዚኦም ኩልኦም ጎጃም ዘሎ ይቐሪ ወሎ ዘሎ ይቐሪ እናሰልጠነ እናዕጠቀ ኣብዚ ኩሉ ውግእ ገይሩ ዝንሂም ሙሉእ ናይ ኣምሓራ ሕብረት ዝብል ኣደራጅዩ ኩሉ ነገር መሪሑ ኣብዚ ውፅሕና ዝንሂል ካብ ዝራብሲ እንታይ እዩ ዝነገር ዝብል ብጣዕሚ ብግልም ይኹን ብቡድንም ይኹን ይዘራረበሉኹም ዘሎ ክንደይ ዝኣክል ከዓመት ጀግንነት ናይ ትግራይ ኣብ ዝለዓለ ደረጃ ኣብፅሕዎ ከም ዘሎ እዩ ተረዲኦም ዘለው ዘይሓሰብዎ ሕማቕ ነገር ከም ዝተዛረቡ ተረዲእዎም ብጣዕሚ ተጣዒሱ ከም ዘሎ ኣጻብዕቲ ምቕሳር ንስኻ ኢኻ ንምብሃል በፂሖም ከም ዘለው እዩ ተፈሊጡ ዘሎ ብርግፀኛ መከላከያ እዚ ክልጠፈ ይነበሮን ዝብል ካብ መከላከያ ተኣዚዝና ኢና እዚ ለጥፉ ኢልኩም ና ኢኹም እምበር ንሕና ዲና ለጢፍናዮ ዓብዪ ኣሕመድ ከዓመ ናይ ድሕንነት መስሪያ ቤት እዮም ከምዚ ገይሮምኒ ዜሮ ግን ናበይ ወሲዶምዎ ናይ ጌታቸው ክዛረበን ዝደለይዎ እዮም ኣዛሪቦምዎ ኣለፍሊፎምዎ እዮም እውነት ንምዝራብ ኣስትዮም ኣስኪሮም ተዛረብ ለፍልፍ ኢሎም ኣለፍሊፎምዎ እዮም ውሕዳት ዝኾኑ ዓብዪ ለውጢ ከምፁ ዝኽእሉ ከቢድ ተፅዕኖ ክፈጥሩ ዝኽእሉ ናይ ላዕለዎት ኣዘዝቲ ሰራዊት ትግራይ ኣለው እዮም ምስ ኤርትራ ዝራኸቡ ውግእ ክለዓል ዝደልዩ ሰላም ዘይደልዩ ዝብሎም ዝነበረ ተዋና ገይሩ ዝዛረቦ ዝነበረ ጌታቸው ረዳ ዝብልዎ ዘለው ንጀነራል ምግበይ እዩ ስለዚ ናብ ጌታቸው እውን ክወስድዎ ይደልየሉ እታ ናይ ጌታቸው ርእስቲ ህዝላተና ሃልእ እያ ናብ ምዚ ከይተተሓሕዝዎ ንሳቶም ዝብልዎ ዘለው ያው ጌታቸው እውን ኣብ ውሽጡ ከም ዘሎ መከላከያ ናይ ኢትዮጵያ ድሕንነት መስሪያ ቤት ናይ ኣብይ ኣሕመድ ቤተ መንግስቲ ጌታቸው ረዳ እውን እዚኦም ኩልኦም ተዛሪቦምሉ ከም ዘለው ሸሪሖምሉ ከም ዘለው መኺሮምሉ ከም ዝነበሩ ነጊርናኩም ኢና ኣብቲ ዝሓለፈ ቪድዮ ከይድኩም ርአዩ ቅድሚ እዚኣ ክልተ ካልእቲ ዘላ ማለት እዩ ሸርሖምዎ ተቃሊዑ ዝብል ውፅኢናዮ ዘለና እዚ ግን ንሕድሕዲኦም መጻብዕቲ ንስኻ ኢኻ ናብ ምባል ወፂዖም ከም ዘለው ዓብይ ኣሕመድ ግን ብዝለዓለ ኩነት ውርደት ምዃኑ ተረዲእዎ ከም ዘሎ እዩ ተፈሊጡ ዘሎ እንታይ እዩ ጤና ይስጥልን አርበኛ ዮሐንስ ንጉሱ። ጤና ይስጥልን መሳይ። አሁን የምደውለው ከፋኖ የዘመቻ አንድነት ዋና ማዘዣ ጣቢያ ከጀነራል ምግበ ቢሮ ነበር የምደውለው። ለማንኛውም ጀነራሉ የተጀመረውን ዘመቻ በተመለከተ እንዴት እየተካሄደ እንዳለ ወደ ተለያዩ አካባቢዎች ደውለን እንድንጠይቅ ነው። እስቲ በእናንተ አካባቢ ያለውን ለማወቅ ነው። ግን እንደው አርበኛ ዮሐንስ የመከላከያን ይህን መግለጫ ዛሬ ስታየው ምንድነው የተሰማ? እንደ አንድ የፋኖ አመራር እንደ አንድ ዋጋ እየከፈለ እንዳለ የፋኖ ታጋይ ምንድነው እንደው ያልከው? ምን ተረዳ? የመጀመሪያ የተረዳሁት መከላከያ የሚባል በሀገሪቱ የቆየ ግንባታው ፈርሶ ነፍስ ብቻ ሳይሆን በሀሳብ ደረጃ እንኳ ወና ፍጹም ወና እንደሆነና በሀገሪቱ የሚደረገው ወንጀል ድክመት በሙሉ በአደባባይ ችግሩን አውልቆ እርቃኑን የቆመበት ዕለት መስሎ ነው የታየ ዛሬ መጀመሪያው። ሁለተኛው መስሎ የታየ ኤፕሪል ዘፉል የሚሉት አለ እሱ ነው የመሰለኝ እና በተለያየ መንገድ ሀሰተኛም መረጃ መስሎ ነበረ ያየነው። ግን ሆኖም ግን እውነተኛ የራሳቸው አቋም ሆኖ አግኝተነዋል እና የመጀመሪያው ግለሰብን በዚህ ደረጃ ስዕል ሰጥተው ስዕል ገጸ ባህሪ ስዕል ሰጥተው እንዴት የአማራ ትግል ላይ ተጽዕኖ የሚፈጥርላቸው ሊያደርጉት እንደቻሉ እጅግ በጣም ነው የገረመን። በሌላ በኩል ፋኖን በትነነዋል ሲሉ ሲቆዩ የፋኖ ድንገተኛ አንድ መሆንና በስርዓቱ ታጣቂ ሊያደረስ ነው የሚገኘውን የአንድነት ዘመቻን በተመለከተ ስሙን ጠቅሶም ነው ያወጣው። ስለዚህ በአጠቃላይ የደረሰበትን ጫና መቋቋም ስላቃተው ስላፈረ ሌላ አመክንዮ አንስቷል። ምናልባትም በትግራይ ፖለቲካ ውስጥ ደግሞ እኛ በውል ያልተረዳ ነው ሊመስል የሚችል የተለያዩ አስተላለፎች ሊኖሩ ይችላሉና ለፖለቲካዊ ፍጆታ ሊጠቀመው የፈለገ ካታጎሪ በራሱ ምናብ ውስጥ የሰራ ይመስለኛል። መሳይ እንግዲህ አርበኛ ዮሐንስ እውነት ለመናገር እኔ ቀደም ብያይቸው ነበርና
አንተም እንደተሰማ ብዙዎችም እንደተሰማቸው ዘመኑ የፌክ መረጃዎች የሚሰራጩበት ፎቶሾፕ የሚሰራበት መሰል የሆኑ ሐሰተኛ መልእክቶች የሚሰራጩበት እንደዛ አይነት ነገር መስሎኝ ነበር። በኋላ ላይ ነገሩ እየጠነከረ ሲመጣ ብዙዎች ሲቀባበሉት ወደ ዋናው ገጽ በመሄድ ትክክለኛ የመከላከያ ሚኒስቴር መግለጫ መሆኑን ማረጋገጥ ችያለውና በጣም ነው የተደነቁት፣ በጣም ነው የተገረምኩትም። እውነት ለመናገር ምን ያህል የፋኖ ምት 4 ኪሎ አካባቢ ንዝረት እንደፈጠረ የሚያረጋግጥ ሆኖ ነው ያገኘነው። የፋኖን አቅም እያሳነሰ ፋኖን እንደ ተራ ሽፍታ የሚመለከተው የብልጽግና የፖለቲካና የወታደራዊ አመራሮች አሁንም የሰሞኑ ስብራቶችን የሰሞኑን ኪሳራዎችን ፋኖ አደረሰ ብሎ ለመናገር እየተናነቀው ይህንን ትልልቅ ድሎችን ለህዋት ለመሸለም የተፈለገበት ሁኔታ ነው ያየነው። ለማንኛውም የትም ፍጪው ዱቄቱን አምጪ ሆነና በዋናነት ኪሳራ መድረሱን በተዘዋዋሪ ማመናቸው በራሱ አንድ ነገር ነው። ለማንኛውም ከምን የመነጨ ይመስላል? እኔ የተረዳሁትን ያህል ብዙዎች እንደተረዱት ነው መታዘብ የቻልኩት። የመጀመሪያው ሽንፈታቸውን ማመን አልቻሉም። ሁለተኛ ዱብዳ የሆነባቸው አይገናኝም ብለው ያሰቡት ስዕልና ምናብ የመጀመሪያው ፋኖ አንድ ሆኖ አይዋጋንም ብለው ትንተና ነበራቸው። አማራውም አንድ ሆኖ በአንድ ጥረት ስራ አይቆም ብለው ትንተና ነበራቸው። ጥናት አለን ብለው ያምናሉ። በሶስተኛ ደረጃ አዳክመናል ብለው በተደጋጋሚ ሲናገሩ ስለነበር እንዳልተዳከምን ከአንተም ጋር ባደረግነው ቃለ ምልልስ ጊዜውን ላለመግለጽ ይህ እንደሚመጣ ነቅ ስለነበረ ጊዜውን ላለመግለጽ ስንል ለሚዲያ የድበሰበስን አልፋቸው የነበሩ ጥያቄዎች የነበሩ እንደሆነ ይታወሳል። እና ይህ አጠቃላይ ውድቀቱ ሲገጥመው ማስተባበያ ስላጣ ነው። ከ3 ቀን በፊት በሳይክል ፎቶ ተነስቶ ሂዷል ባህር ዳር የሆነ ቢሮ ላይ አብይ አህመድ እንኳን። ስለዚህ ሰላም ነው ተብሎለት ነበር። እነ ዳንኤል ክብረትም ብዙ ብለውለት ነበር። ከ72 ሰዓት ውስጥ ከዛ በኋላ የደረሰባቸውን ጉዳትና አጠቃላይ ወታደራዊ አቋም ስናይ ግን ሲደርስባቸው ግን ምክንያት ስላጡ ነው። ከዚህ በፊት ትግራይ ሲዋጉ በትነናቸዋል ብለው በነበረበት ጊዜ ተደምስሰው ተማርከው በኋላ ደግሞ ሌላ መክንዮ ለማምጣት እንደ ምክንያት ለመፍጠር እንኳን ፋብሪኬት አድርጎ ለማሳመን እንኳን ህዝብ የተቸገሩበትን እጅግ ምጥ የሆነ ጊዜ ሲያሳልፉ እንደነበረ እናስታውሳለን። እና አሁንም የገጠማቸው ምጥ የሆነ ዱብዳ ነው። ስነ ልቦናቸውን ያልተዘጋጁበት የስነ ልቦና ዝግጅት ያላረጉበት ነው የገጠማቸው። ግን ደምስሰነዋል ነው የሚሉት። ምግበ ላካቸው ይላል። እንግዲህ አማራ ትግል መቼ ነው የጀመረው? እነ ምግበ ስልጣን ላይ ያሉ የጀመረ እኮ ነው የፋኖ ትግል። ስለዚህ እና አብይም አይልኩንም፣ እነ ምግበም አይልኩንም፣ ሌላም አይልከንም። የሚልከን የአማራ ህዝብ ብቻ ነው። የሚልከን የአማራ ህዝብ ጥቅም ብቻ ነው። የአማራ ህዝብ የህልውና አደጋ ግምት ውስጥ አስገብተን ህዝባችን ብቻ ነው አለቃችን የሚልከን። ከዚህ ውጭ አብይ አህመድ የሚልከው ካለ ወይ መከላከያ እነሱ እንደሚገዙት እንደሚሸጡት እንደሚለወጡት ማንም የሚሸጠን የሚመስላቸው በኩርናችን ለማንም አሳልፈን የሚመስላቸው ይኖራሉ። እኛ በደሞዝ በጡረታ በጥቅማ ጥቅም አይደለም የምንታገለው። ጥቅማችን ነው ህይወታችን ሁሉ ነገር ትተን ነው። እና እንደዛ የሚመስላቸው ተስፋ ቆራጮች አናሳ ሀሳብ በአእምሯቸው ያነሳ ሀሳብ የተሸከሙ አካላት ስላሉ በሌላ እንደሚመራ አድርገው ዛሬ ጤና የተረክ ሲፈጠር ቆተ የትም ፍጪው ዱቄትን አምጪው ሚለውም ይገልጿል ብዬ አላስብም። ሬት እስኪለው ፋኖ እንደመጣው አምኖ ፋኖ ነው እስኪል ጥቃታችን እንቀጥላለን። በራሳችን አእምሮ እየተመራን በራሳችን አቅም እየተመራን በራሳችን ዓላማ ብቻ እየተመራን ትግላችን አጠናክረን እንቀጥላለን። የማንም ተለጣፊ ተደጋፊ ሆነን ያልጀመረው የነጻነት በባዶ እጅ በጀሌም በነፍስ ወከፍ የጦር መሳሪያ አይደረግም የተባለውን ስርዓት አይሞከርም የተባለውን ስርዓት እና ነው ተዋጋን የጀመርነው። እና ይሄ ለፋኖ ምንም የሚያስገርም ነገር አይደለም። በተደጋጋሚ ምት ሲገጥመው ብዙ ማስተባበያዎች በየጊዜው ማደናገሪያ ያቀርብ ነበር። የዛሬው ደግሞ እርቃኑን የቀረበት ነው። በራሱ አልባሳቱን አውልቆ መጋረጃውን አውልቆ ማንነቱን ቁልጭ አርጎ ያሳየበት ምናብ ነው ይዞ መጥቶ